እስኪ በደንብ እስኪ ራሳችን በደንብ አድርገን ቆም ብለን እናስበውና እኔና እናንተ አሁን ያለንበት ህይወት እንዴት ነው? እንዴት ነው? ገንዘብ እንዴት ነው? ቤታችን እንዴት ነው? ቤተሰቦቻችን እንዴት ናቸው? እስኪ በደንብ አድርገን ራሳችንን ኢቫሉዌት እናድርገው፣ ራሳችንን እንጠይቀው። አንድ ነገር የምነግራችሁ ነገር እኔና እናንተ ዛሬ ምናልባት ስለ ህልም፣ ስለ ራዕይ፣ ስለ ኋይ፣ ስለ አንገብጋቢ ምክንያት ስናወራ በእርግጠኝነት የሆነ የጀመርነው ኦፖርቹኒቲ ስላለ ነው፣ የጀመርነው ነገር ስላለ ነው። ግን ደግሞ ራዕይ የሚወራው አይደል፣ ህልም የሚወራው የወደፊት ማንነት፣ የወደፊት ህይወት፣ የወደፊት እኔና እናንተ ዛሬ ሆነን ነገን የምናለመው እኔና እናንተ ምንም አይነት ኦፖርቹኒቲ በሌለበት፣ ምንም አይነት ነገር በሌለበት መጠየቅ ያለበት ጥያቄ ነው። ግን ደግሞ እንዳለመታደሉ እኛ ይህን ጥያቄ መጠየቅ የጀመርነው ሲዋን የሚባል ቢዝነስ ወይም ደግሞ ካምፓኒ ስለጀመር ነው። ግን የሰው ልጅ መጀመሪያ ምናልባት ማወቅ ከጀመረ ጀምሮ በራሱ ለመቆም መንደርደር ሲጀምር at the end of 13 years at the end of 14 years ምናልባት ከዛሬ 30 ዓመት በኋላ አሁን ካለንበት አይደለም እንግዲህ 8 ዓመት 7 ዓመት አካባቢ ወይም ደግሞ 10 ዓመት አካባቢ ሲሆንን ኦልሞስት እኛ ወደፊት ምን መሆን እንዳለብን ማወቅ እንጀምራለን፣ መናገር እንጀምራለን አይደለ? ምናልባት 30 ዓመት ሲሞላኝ 40 ዓመት ሲሞላኝ 50 ዓመት ሲሞላኝ መኖር የምፈልገው ላይፍ ምን አይነት ላይፍ ነው? ምንም አይነት ኦፖርቹኒቲ በሌለበት እዚህ ጋር አንድ ታሪክ ልንገራችሁ። አንድ ታሪክ ማለት ነው ማለት በሬዲዮ ነው የሰማሁት። ኮሮና ታስታውሳላችሁ አይደለ? ኮሮና በነበረበት ሰዓት ላይ ዩኒቨርሲቲ ውስጥ የሚማሩ ተማሪዎች ከዛ ወጣዋል እና አንድ አዲስ አበባ ምትኖር ልጅ አለችና ከዛ በኮሮና ምክንያት ወደ አዲስ አበባ ስትመጣ ምንም በሌለበት እኮ ነው ያኔ 20 ዓመቷ ነው ልጅቷ ማለት ነው። ምንድነው ያለችው? በ23 ዓመት እኔ መኪና ይዛለሁ ብላ ለራሷ ምን አደረገች? ቃል ገባች። ድሪም አደረገች። ህልም በቃ ምንም እኮ የለም፣ ኮሮና ነው፣ ብዙ ኦፖርቹኒቲ ተዘግተዋል። ግን ምን አለች እሷ? በቃ በ23 ዓመቴ እኔ መኪና መያዝ አለብኝ ብላ ለራሷ ምን አደረገች? ድሪም አደረገች። ህልም ምንም በሌለበት፣ ምንም ስራ በሌለበት፣ ሳትቀጠር፣ ሰልፍ ኢምፕሎይ ሳትሆን፣ ቢዝነስ ሳትጀምር እኔና እናንተ ዛሬ ምናልባት ስለሱ ስናወራ ቢዝነስ ስለጀመር ነው፣ የሆነ ያዝነው ኦፖርቹኒቲ ስላለ ነው። በዛ ኦፖርቹኒቲ እርግጠኞች ነን አይደለም የሚለው ነገር እንደ ጥያቄ የሚፈጠርብን፣ ግን ይሄን ጥያቄ ጠይቀን የምንጠይቀው ዛሬ የሆነ ኦፖርቹኒቲ ስለጀመር ነው። ስለዚህ እሷ ግን ምን አለች? ምንም አይነት ኦፖርቹኒቲ በሌለበት አይ አለችና በ23 ዓመቴ መኪና እንድኖኝ ይፈልጋለሁ ብላ አው እንታለች። ስለዚህ መጀመሪያ ላይ ይሄ 3 ጥያቄዎች አሉ እና እሷ የመጀመሪያውን ጥያቄ ነው የጠየቀችው። አቲቲዩድ የሚባል አለ አይደለ? ከውስጥ ወይ ደግሞ አመለካከት የምንለው what to do, what when to do ወይ ደግሞ why to do ነው። why to do ለምንድን ነው የምሰራው? ምንድነው ማሳካት የምፈልገው? በ30 ዓመቴ ምንድነው ሊኖረኝ የምፈልገው? በ35 ዓመቴ፣ በ40 ዓመቴ፣ በ50 ዓመቴ ምንድነው የሚኖረኝ? ስለዚህ ለምንድን ነው ይሄን ቢዝነስ የምጀምረው? why guys evaluate yourself. what is your why currently? አሁን ላይ የኔና እናንተ አንገብጋቢ ምክንያት የኔና እናንተ why ምንድነው? ስለዚህ እሷ ምንድነው ያለችው? በ23 ዓመቴ ስራ እንድትጀምር የሚያደርጋት እንድትሮጥ የሚያደርጋት ኦፖርቹኒቲ እንድትፈልግ የሚያደርጋት የሷ ምን አወጣለች? መጀመሪያ ኋያዋን አወጣለች። ኋያዋ ምንድነው? በ23 ዓመቷ መኪና መያዝ ነው፣ በቃ መብቷ ነው። ለምን ሳይጠይቁሽ ኋይ መጀመሪያ መጠየቅ ያለበት ጥያቄ ሁሌም ቢሆን እኛ ነን እናንተ እንስራ፣ እንጋብዝ፣ ኔትወርኪንግ እንገንባ ብለን ስናስብ ቀድሞ የሚመጣብን ጥያቄ ምንድነው? ምንድነው የምንሰራው አይደል? ስፔሻሊ አሁን ገስት ሲመጣ ለምሳሌ አዳዲስ ሰው ሲመጣ ቀድሞ ለምንድን ነው የምሰራው የሚለውን ጥያቄ የተወና ምንድነው ያደርገው? ምንድን ነው የምሰራው? እንዴት ነው የምሰራው? እንዴት አድርጌ ነው 240 ሚሊዮን ዩሮ ሜክ ታደርጋለህ ባችን ግሞነ ሲባል እንዴት አድርጌ ይላል። ለምንድን ነው 240 ሚሊዮን ዩሮ ሜክ ማድረግ የሚፈልገው? ለምንድን ነው 80 ሚሊዮን ዩሮ ሜክ ማድረግ የሚፈልገው? ለምንድን ነው የዚህን ካምፓኒ ክሪፕቶ ከረንሲ መያዝ የሚፈልገው? ስለዚህ እኔና እናንተ ዛሬ ላይ የምንሰራው ለምንድን ነው? ዛሬ ለምን የሚለውን ነገር አውቀን ለዛ ለምን ለሚለው ነገር to the maximum ማለት በቻሌንጅ ውስጥ እንኳን ሆነን ሙተንም እንኳን ለዛ ነገር መስራት ካልቻል ከንቶበች ነገ መቼ እንደምንሞት መቼ እንደምንሄድ መቼ በቃ ጀስት ያለን ፖቴንሻል ሳንጠቀምበት ከዚህ ዓለም እንደምንሄድ አናውቀውም ጋይስ። ግን መጀመሪያ ጥያቄው ይቀድማል። why to do, when to do፣ ወንታችንን ፍላጎታችንን ለምናችንን ማወቅ መቻል አለብን። ይሄን በትክክል ከለየን በኋላ ታዲያ ምን ልስራ? what to do። ሲዋን ምንድነው? ሲዋን ውስጥ ያለው ኦፖርቹኒቲ ምንድነው?
ሲዋን ምን አይነት የማርኬቲንግ ፕላትፎርም ነው የሚከተለው? ሲዋን ውስጥ ያሉት አሴቶች ምንድናቸው? ኮርቢት ምንድነው አይደል? ኤንኤፍቲ ምንድነው? ሜታቨርስ ምንድነው? እስኪ እሱን በትክክል አንደርስታንድ እናደርጋለን። ግን መጀመሪያ የሚቀድመው አቲቲዩድ ወይም ደግሞ ዋይ የሚለው ጥያቄ ነው። ከዛ እውቀት ይጠይቃል። ስለምንሰራው ነገር ስለማወቅ ይጠይቃል። ከዛ ስኪል ነው። እንዴት ነው የምሰራው? መጀመሪያ ለምንድን ነው የምሰራው? ከዛስ ምንድን ነው የምሰራው? ከዛ ምንድን ነው የምንሰራው? ሲዋንስ ምን ነገር አለ? እንደዚህ ስለዚህ ሲዋን ውስጥ ያለውን ማግኘት የሚጠበቅበትን ገንዘብ ሜክ ለማድረግ እንዴት ነው የምንሰራው? ምን ያስፈልጋል? ስኪል ያስፈልጋል። ስኪል ያስፈልጋል። ሃው ቱ ዱ እንዴት ነው የምሰራው? እነዚህን ጥያቄዎች በትክክል ጠይቃችኋል ወይ? ቅድሚያ የምንሰጠው ግን ስለ ዋይ እናውራ፣ ስለ አንገብጋቢ ምክንያት እናውራ። ይሄን አንገብጋቢ ምክንያት ሳናቅ ከጀመር እመኑኝ የሆነ ቦታ ላይ እንወድቃለን። ለምን? ቻሌንጅ ባጋጠመን ቁጥር ምን እናደርጋለን? እንመለሳለን። እኛ ብዙን ጊዜ የሚጨንቀን ዋይ የሚለውን ነገር ሳናቅ ወደ እውቀቱን ስለምንሄድ ነው፣ ወደ ስኪሉ ስለምንሄድ ነው አይደል እንዴ? ዋይ የሚለውን ካወቅን አንመለስም። አንድ ጓደኛ ያለና ጅጅጋ ዩኒቨርሲቲ ነው የሚማረው። ጅጅጋ ዩኒቨርሲቲ እየተማረ ባለበት ሰዓት ላይ ማለት ተመርቆ ወጥቷል። አሁን ከረንትሊ ማለት ነው። አጋጣሚ ሆኖ ከተማ ላይ እንደወጡ ጀስት ማታ አካባቢ ነው የሆነ ነገር ተፈጠረባቸው። ከተማ ውስጥ ረሻ ተነሳ እና ያባሯቸው ነው ፖሊሶች። እንዘው ክላሽ ይዘው ሉክ ማለት በህይወት ዘመን መክሮ እንኳን ማድረግ የማይችለው ትልቅዬ አጥር መዝለል ይችላል። ልጅ በተደጋጋሚ ስንት ትሬኒንግ ወስዶ ያን አጥር ዝለው ይባል ልጅ መዝለል ይችላል። ግን ነገር ግን በዛን ቅጽበት ግን ያን ነገር ሲመጣበት ያን አጥር መዝለል ይችላል። ዋይ ካላችሁ ምናልባት ያን አጥር ባይዘል ኖሮ እጥር ምንድነው? ቻሌንጅ ነው፣ ውጣ ወረር ነው። ያን እጥር ባይዘል ኖሮ በህይወት አይቆይም ነበር። እሱ ምን ይፈልጋል? በህይወት መቆየት ይፈልጋል። የሱ ያን ዋዩ አንገብጋቢው ነገር ምንድነው? ያን እጥር ቢሆን ዘሎ በህይወት መቆየት ነው የሚፈልገው። እኔና እናንተ ምናልባት ከዛ የበለጠ ወይ ደግሞ ከዛ አጥር የበለጠ ቻሌንጅ የለብንም። ግን በትክክል ዋያችን አውቀን ከሆነ ምንም አይነት እንኳን እንግዲህ የሆነ ችግር ቢመጣብን ያን ነገር ኦቨርካም ለማድረግ አንችልም። ለምን? ቻሌንጅ ሁሌም በህይወት ውስጥ ወይ ደግሞ በሰው ውስጥ የመጣ ነገር ስለሆነ። ስለዚህ አሁን ወደ ምን ነው የምንሄደው? ወደ ኖሌጅ ነው የምንሄደው። ወደ ሁለተኛ ኮንሴፕት ነው የምንሄደው። ግን አደራ ማለት የምፈልገው ለምን መስራት እንዳለብን ከአንድ ዓመት ከሁለት ዓመት ከሶስት ዓመት ከአራት ዓመት በኋላ ምን ማሳካት እንዳለብን የኔና የናንተ ህይወት ምን መምሰል እንዳለበት ሳናቀው ከሆነ ግን ወደዚህ የመጣ ነው እርግጠኛ ነኝ እንሸወዳለን። ስለዚህ አጀንዳ ይዛችሁ ከሆነ ለምን እንደምንሰራ፣ ለምን እንደተጋበዝ፣ ለምን እንደምንጋበዝ፣ ለምን ደግሞ ኔትወርኪንግ እንደምንገነባና ሲዋን ቦነስ እንኳን ለምን ማግኘት እንደፈለግ በትክክል አንደርስታንድ ማድረግ መቻል አለብንና መጀመሪያ ለምናችሁን አውጡና እኔ ጋር ግን ስለ እውቀት ነው የምናወራው፣ ስለ ሲዋን ነው የምናወራው። ምንድነው የምንሰራው? ሲዋን ምንድነው? ሲዋን ውስጥ ያሉት ነገሮች ምንድናቸው? አይደለ? ሲዋን እንግዲህ ዋናነት ፎከስ አድርጎ የሚሰራው እነዚህን ነገሮች ናቸው። ምንም ይባል ዌብ3 ውስጥ ነው የሚሰራው። ዌብ3 ምንድነው? በቃ ጀስት ዌብሳይት ነው፣ ድረገጽ ነው። ሌላ ምንም አዲስ ነገር የለውም። ሜታቨርስ ውስጥ ይሰራል። ሪል ዓለም ሳይሆን ኮፒ ኦፍ ዘ ወርልድ ወይ ደግሞ የዓለም ኮፒ እኔና እናንተ ከምናውቃት ዓለም ውጭ የሆነ ነገር ላይ ፎከስ ያደረገ ካምፓኒ፣ ክሪፕቶ ከረንሲ ላይ ያለ ካምፓኒ፣ ኤንኤፍቲ ላይ ያለ ካምፓኒ። እነዚህ ነገሮች ግን ምን ናቸው የሚሉትን ነገሮች ኦልሞስት በትንሹ አሳይቻችሁ ቀጥታ ወደ ካምፓኒ እንሄዳለን። እንግዲህ ዌብ 1፣ ዌብ 2፣ ዌብ 3 ምናልባት በአንድም በሌላም ጉግል ላይ ሰርች አድርጋችሁ ማግኘት ትችላላችሁ። የኢንተርኔት አብዮት ኢንተርኔት አይደለ? እኔና እናንተ ዛሬ ትሬኒንግ የምንወስድበት፣ እኔና እናንተ ዛሬ ጉግል ላይ ሰርች የምናደርግበት፣ እኔና እናንተ ዛሬ ምናልባት ፌስቡክ ላይ፣ ቴሌግራም ላይ፣ ቲክቶክ ላይ ገብተን እንግዲህ የምናንሸራትትበት የኢንተርኔት አብዮት የኢንተርኔት ኢንዱስትሪ የተነዳው ወይ ደግሞ የጀመረው ጃንዋሪ 1 1983 ነው። እንግዲህ 1983 ኢንተርኔት የሚለው ነገር ይምጣ እንጂ በዛ ሰዓት ግን ኦልሞስት ለ7 ዓመት ያክል ምን አልተደረገም ነበር። ዌብ የሚባለው ነገር ድረገጽ የሚባለው ነገር ምን አልተደረገም፣ ጀስት ዲቨሎፕ አልተደረገም ነበርና ዌብ የሚለው ነገር አለ። ዌብ ማለት ምንድነው ካላችሁ ይሄ ወርልድ www ያለ እንጽፋ አይደለ? www ዶት ምናምን ብለን እንጽፋለን። ኔክስት ያለው ማለት ለምሳሌ እኔ የተማርኩበት ዩኒቨርሲቲ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው፣ ወይ ደግሞ አስቱ ይባላል በማሳጠር ማለት ነው። እና www.astu.edu.et ማለት ነው። ይህ ድረገጽ አገልግሎቱ ምንድነው? ስለዛ ካምፓኒ፣ ስለዛ ዩኒቨርሲቲ፣ ስለዛ ነገር
ውስጥ ሚስጥሩን ወይም ደግሞ አጠቃላይ እዛ ውስጥ ያሉት ነገሮች የምናቀበት የትኛው መረጃ የሚቀመጥበት ዌብሳይት ነው። እሱ ምን ተብሎ ይጠራል? www ወይ ደግሞ ዌብ ወይም ድረገጽ ተብሎ ይጠራል ማለት ነው። ድረገጾች ደግሞ መጀመሪያ አካባቢ ላይ ኢንተርኔት እንደመጣ ከ7 ዓመት በኋላ ያ ማለት 1990ዎቹ መግቢያ ላይ የመጀመሪያ ዌብሳይት ዌብ 1 የሚባለው ስታቲክ ወይ ደግሞ የሆነ የማይቀየር የማይለወጥ ኢንፎርሜሽን የምናገኝበት ኦንሊ ሪድ የሆነበት ዋን ዳይሜንሽናል ዳታ ፍሎ የሚያደርገው ፍሮም ካምፓኒ ቱ ከስተመር እንጂ ፍሮም ከስተመር ቱ ምን አይደለም ማለት ነው። ካምፓኒ አይደለም። ዋን ዳይሜንሽናል ፍሎ ነው። እየተረዳችሁ ነው? ድምጽ ይሰማል? በዚህ ልቀጥል? ይሰማል አላችሁ? ይሰማል። በጣም አሪፍ። ስለዚህ የመጀመሪያው ዌብሳይት ዌብ 1 ማለት ዋን ዳይሜንሽናል ፍሎ የሆነ ያ ማለት መረጃ ከየት ወዴት ከካምፓኒው ወደ ሰዎች ይመጣል። ሰዎች ያነባሉ። አንብበው ምን ማድረግ አይችሉም? ኮሜንት መስጠት አይችሉም። አንብበው ምን ማድረግ አይችሉም? የራሳቸውን የሆነ ምንድነው ይባል አካውንት ከፍተው ምን ማድረግ አይችሉም? ፖስት ማድረግ አይችሉም። ዋን ዳይሜንሽናል ፍሎ ሪድ ኦንሊ አር ኦንሊ የነበረበት ማለት ነው። ከዛ እነ ፌስቡክ ካምፓኒ ባለቤት፣ የነ ቴሌግራም ካምፓኒ ባለቤት፣ የነ ዩቲዩብ የነ ቲክቶክ ካምፓኒ ባለቤት ደግሞ ለምንድን ነው ካምፓኒ ብቻ የሆነ ነገር ፖስት ሲያደርግ ሰዎች ባዩት ቁጥር ገንዘብ ሜክ ከምናደርግ ግን ቤዝዶን ቪወር ስለሆነ ገንዘብ ሜክ ማድረግ የሚችሉት ምናልባት ከስተመሮች ውስጥ የሆነ ነገር በሚለቁበት ሰዓት ፖስት በሚያደርጉበት ሰዓትስ የሆነ ነገር ለምን አይገኝም በማለት ኢንተርኔት ስለሆነ ቱ ዳይሜንሽናል ወይም ደግሞ የሶሻል ኤክስቼንጅ ሰዎች እርስ በርሳቸው ኢንፎርሜሽን የሚቀያየሩበት አንዱ ከስተመር ከአንዱ ከስተመር ያ ማለት ኢንፎ ፍሮም ከስተመር ቱ ካምፓኒ ኤንድ ፍሮም ካምፓኒ ቱ ከስተመር እንዲሁም ደግሞ ፍሮም ከስተመር ቱ ከስተመር ባይዘይ ከስተመር ቱ ከስተመር ሲሄድ በከስተመር መካከል ግዴታ ካምፓኒ መኖር ይችላልበት ያልሆነ ዳታ ያልሆነ መረጃ እንዳይተላለፍ አንድ ዳታ ለምሳሌ ፌስቡክ ላይ እኔና እናንተ የሆነ ነገር ፖስት ያደረግነው ነገር አውቶማቲካሊ መጀመሪያ ካምፓኒው ጋር ደርሶ ነው ከካምፓኒው መልሶ ወደሚወጡ ሰዎች ወደ ቪወሮች መሄድ የሚችለው ማለት ነው። በዛ መንገድ ዳታ ለምን ፍሎ አይደረግም? ግን ያ ሁሉ ነገር ኮንትሮል የሚደረገው በእኛ ነው በማለት እነዚያውን የጠሯቸው ካምፓኒዎች ዌብ 2 የሚባለውን ዌብሳይት ወይም ደግሞ ድረገጽ ዲቨሎፕ ማድረግ ቻሉ ማለት ነው። ወደ ዌብ 3 ስንመጣ ደግሞ እንግዲህ ሪድ አለ ራይት አለ። ግን ደግሞ ኦነርሺፕነቱ የሚባለው ነገር ወይ ደግሞ ሴንትራላይዝድ የሚባለው ነገር ልክ አይደለም። ስፔሻሊ ወደ ገንዘብ ስንመጣ አይደለ ባንኮችን ብንመለከት ዌብ 3 ላይ ናቸው አይደለ? ቴሌን ብንመለከት ሳፋሪኮም ብንመለከት እነዚህ ነገሮች ምን ላይ ናቸው? ዌብ 2 ቤዝድ ያደረጉ ናቸው። ስለዚህ ገንዘብ ነው አይደለ? ለምሳሌ ኤቲኤም የምትጠቀሙ ሰዎች ካላችሁ በቀን ውስጥ ሪስትሪክትድ ነው አይደል? ገንዘብ ማውጣት የምትችሉ ስንት 10,000 ብር ነው አንድ ኤቲኤም የምንችለው። እኔና እናንተ በሚሊዮን የሚቆጠር ገንዘብ እንኳን ቢኖርና ካሹን ብንፈልገው ማውጣት አንችልም። ለምን? ሪስትሪክትድ ኦር ኮንትሮልድ ኦር ሴንትራላይዝድ ባይ ዋት ዘ ገቨርንመንት ኦር ዘ ካምፓኒ ስለሆነ ስለዚህ ልክ አይደለም ማለት ነው። ይህን ነገር ለመቅረፍ ምን አደረጉ? ዌብሳይት ስሪት እንግዲህ መቼ 2013 ነው ባይዘው የዌብሳይት ክሬት የተደረገው እና ዌብሳይት ደግሞ የሰራው ኦልሞስት ከ3 ዓመት በአማት ከ4 ዓመት በፊት ክሬት የተደረገ የብሎክቼን ሲስተምን ተጠቀመ። ብሎክቼን ሲስተም ደግሞ 2008 ነው ምን የተደረገው ክሬት የተደረገው ብሎክቼን የሚባለው በብሎክቼን ሲስተም ሊሰራ የሚችል ስፔሻሊ ዲጂታል ዋሌት ጋር ስፔሻሊ ክሪፕቶ ዋሌት ላይ ፎከስ ያደረገ ዌብሳይት ዴቨሎፕ ተደረገ ማለት ነው። ይሄ ዌብሳይት ሪድ አለ ራይት አለ ኮንትሮልድ ባይ ዩርሰልፍ ነው። እንዴት ነው ታዲያ? እንግዲህ አስቡ። በጣም ክሪቲካል የሆነ ጥያቄ መጠየቅ ከፈለግን እዚህ ጋር ምናልባት በገቨርንመንት ወይም ደግሞ በካምፓኒ የማይንቆጣጠረው ከሆነ ታዲያ ሰዎች እንዴት አድርገን ነው የምንይዛቸው? ሰዎች ቢያጭበረብሩስ ዳታው እንዴት ነው ፍሎው ሊያደርግ የሚችለው አይደል? እስኪን ጥያቄ ምናልባት እስቲ አንድ ሰው ሉክ በገቨርንመንት ወይም ደግሞ በካምፓኒ ኮንትሮል የማይደረግ ነገር ከሆነ ዳታ ፍሎ በሚያደርግበት ሰዓት የሆነ አካል ማጭበርበር ቢፈልግስ እንዴት ነው ታዲያ ያን ነገር ኮንትሮል ላደርገው የምንችለው? በማንም የምንጠይቀው? ማንም የሚጠየቀው ወይስ ደግሞ በማንም የምንከሰው? አሁን ባይዘይ ሪላቲቭሊ ነው እንጂ እኮ ዌብ 3 ሃክ ይደረጋል አይደል? ሪላቲቭ ቱ አዘርስ ግን ዌብ 3 ሃክ የመደረግ ፕሮባቢሊቲ ኦልሞስት 99.9% ምንድነው? በቃ ሃክ አይደረግም። ግን ከዚህ ለምሳሌ ያታችሁ ሰምታችሁ ከሆነ ባይቢት ባይቢት ዋሌት አይደል? ባይቢት ዋሌት የሆነ ሃክ ተደርጎ ሃከሮች
ብዙ ገንዘብ ወስደዋል። ብዙ ገንዘብ ማለት ነው። ግን ሪላቲቭ ቱ አዘርስ ግን ምንም አይሆንም። በቃ ፕሮባቢሊቲ ማለት 100% ምን አይደለም ሹር አይደለም ኤቭሪ ነገር አይደለም ኢምፕሩቭመንት ነው ነገሮች የሚያሽሏቸው ማለት። ስለዚህ እንዴት ነው እዚህ ጋር ከሃከሮቹ ወይም ደግሞ ከሌባዎቹ የምንቆጣጠራቸው በምንኛ መንገድ ነው? እንዴት ነው በገቨርንመንት የማንቆጣጠረው ከሆነ የማይከሰስ ከሆነ መክሰስ አይቻልም። ባይዘው ዌብ ስሪ ዓለም ውስጥ ማለት ነው። እንዴት ነው የምናደርገው? እስኪ አንድ ሰው ይሰማል ድምጽ ያረደ እስኪ አንድ ሰው እንደነገርኳችሁ መማማር ነው አይደል? ሼሪንግ ነው አይደል? ቢዝነስ ወይ ደግሞ ይሄን ቢዝነስ እናራበ ስለ ሼር እየተደራረግን ነው አላችሁ። አረ ድምጻችሁ ጠፋ። አለን ሰው እንዴት ነው የምናደርገው? አሁን ማንከስ ከሆነ እንዴት ነው የምናደርገው? በምን ነው የምንቆጣጠረው? ችግር እንዳይፈጠር የምናደርገው በምንድን ነው? በቃ የምንጠቀመው ሲስተም ብሎክቼን ስለሆነ ነው፣ ሌጀር ስለሆነ ነው። ዳታ ፍሎ የሚያደርገው ከከስተመሩ ወደ ሌጀሮች ነው የሚሄደው፣ ከሌጀሮቹ ወደ ከስተመር ነው የሚመጣው። ሌጀሮቹ ደግሞ ኢንክሪፕትድ በሆነ መንገድ ኢንክሪፕትድ ማለት ድብቅ ሚስጥር ማለት ነው። ኢንተርኮኔክትድ ኢች አዘር ግን ሴክሬት በሆነ መንገድ ሳይተዋወቁ ሳይገናኙ በድብቅ እነዛ ሌጀሮች የትም ሀገር ይሁኑ ምን ይደረጋል? ኢንተርኮኔክትድ ናቸው። ምኑ ብሎክቼን ሲስተም የሚሰራበት መንገድ ማለት ነው። መጭበርበር አይቻልም፣ ማጭበርበር አይቻልም። ለምን? አንደኛው ብሎክ ከሌላኛው ብሎክ ወይም ደግሞ አንደኛው ሌጀር ከሌላኛው ሌጀር ጋር ምንድን ነው ኮኔክትድ ስለሆነ ማለት እዚህ ጋር ብሎክቼን ይዩት። ብሎክቼን means it's a digital database or ledger that is distributed among the nodes of a peer-to-peer network ነው። ኔትወርክ ማለት የተገናኘ ነገር አለ ማለት ነው። interconnected to each other by peer-to-peer አቻላቻ በሆነ መንገድ አድርገዋል ተያይዘዋል ማለት ነው። ምኖቹ እነዚህ ብሎኮቹ ማለት ነው። ብሎኮቹ ደግሞ እንዴት ነው የሚሰሩት? ዳታ ለምሳሌ ከነዚህ ሌጀሮች ወይ ደግሞ ከነዚህ ብሎኮች መካከል በአንደኛው ፍሎ ማድረግ በሚጀምርበት ሰዓት ሌላኛ ደግሞ ብሎክ ምን ይደረጋል? ሬዲ ይደረጋል። ኢንፎርሜሽን ሪከርድን ኢን ኤ ብሎክ ይላል። ኦነ ብሎክ ላይ ኦነ ሌጀር ላይ ኦነ ኮምፒውተር ላይ ሌጀር ሲባል ሃይ ፓወርፉል የሆነ ኮምፒውተር እና በፕሮግራሚንግ የተካኑ ሰዎች የሚሳተፉበት ነው። ስለዚህ እነዛ ሌጀሮች ወይም ደግሞ እነዛ ብሎኮች ምን ይደረጋሉ? በኢንፎርሜሽን ይሞላሉ፣ ሪከርድ ይደረግላቸዋል ማለት ነው። ዋንስ ዘ ብሎክ ኢዝ ፉል ይላል it is chained to the rest of the blockchain in the database አሁን አንደኛው ብሎክ it may be full ቢሆን ወደሚቀጥለው ብሎክ ደግሞ ምን ያደርጋል? አሁን ቼን ስለፈጠረ እርስ በርሱ አንድ ላይ ስለተያያዘ ያ ኢንፎርሜሽን ያ ዳታ ወደ ኔክስት ብሎኩ ምን ይደረጋል? ፍሎ ያደርጋል ነው የሚለው። an empty block is added to the index of the chain to record new information ምንጊዜም ቢሆን ማለት ነው። ለምሳሌ እዚህ ጋር የምታዩት ይሄ ብሎክ አለ። ይሄ ብሎክ ምን እየተባለበት ስለሆነ ኢንፎርሜሽን አድ እየተደረገበት ከሆነ ግዴታ ኔክስት ያለው ብሎክ ሬዲ ይደረጋል። እነዚህ ብሎኮች ደግሞ ኤምፒቲ የሚሆኑ ኢንፎርሜሽን የሚሆኑባቸው ምን ተደርጓል? እርስ በርሳቸው ኢንተርኮኔክትድ ዋል ቼን ፈጥረዋል ማለት ነው። ሶ እዚህ ብሎክ ላይ ያለው ሰውዬ ማጨረረር እንኳን ቢፈልግ እዚህ ቦታ ላይ ችግር ተፈጥሯል እና እዛው ጋር ይይዘዋል ማለት ነው። ስለዚህ በዚህ መሰረት ምን ያደርጋል? ዳታ ፍሎ ያደርጋል ማለት ነው እንጂ ወደ ሴንትራላይዝድ ማለት ይሄ ምንድነው ይባል ይሄ ሁሉ ዳታ ተሰብስቦ ኦነ ቦታ ላይ ሊሄድ አይችልም። በጣም ደስ ነው የሚለው ባይዘው ወይ ይሄን ለመፍጠር ግን በጣም ዲፊካልቲ ነው። አስቡት እንግዲህ የሆነ እንኳን ችግር ቢፈጠር በገቨርንመንት የማትከሱት በሆነ አካል ይሄ ጠቅላይ ሚኒስትር ምናምን እንደዚህ አድርጌ ከሳለው የሚባል የለበትም። ስህተት ከተፈጠረ ስህተት ነው። ስህተት እንዳይፈጠር ግን ጥንቃቄ የተሞላበት መንገድ ነው ብሎክቼን ሲስተሙ ክሬት የሚደረገው ወይ ደግሞ የሚሰራው ማለት ነው። ግልጽ ነኝ ስለ ብሎክቼን እና ስለ ዌብ 3 ተጋብተናል። ዝም አትበሉኝ። ኔክስት ሚሊዮነር ዲያቆን አለ። ዲያቆን አስና ዲያቆን አለኝ አላችሁ? አስናቀ እስኪ ድምፅን አሰማኝ። አስኔ አለን ግን ድምጻችሁ ዛሬ ቀዝቀዝ ብሎብኛል። ምን እንደሆናችሁ አላውቅም። አላችሁ? እስኪ ሁላችሁ ማይካችሁን አብሮሽ ማይካችሁን yes I'm ready
እሺ አመሰግናለሁ። ግን ኑሩ ማለት እዚህ ጋር መኖር አለብን ግዴታ ይሄን ነገር እየወሰድን ባለንበት ሰዓት ማለት ነው። ስለዚህ በዚህ ልክ ምን ያደርጋል ብሎክቼን ሲስተሞች ይሰራሉ ማለት ነው። ይሄ ነን ፈንገብል የሚባለው ምንድነው? ኢትስ ዩኒክ ዲጂታል አሴት ስቶርድ ኦን አ ብሎክቼን representing ownership of its like art, music, video and more. By the way, ሁለት አይነት መኒ አለ፣ ሁለት አይነት ገንዘብ አለ። based on tangibility እና based on fungibility ማለት ነው። እና fungible money and non fungible money, tangible money and non tangible money ማለት ነው። tangible money ማለት የሚዳሰስ የሚጨበጥ፣ ለምሳሌ አሁን የተጠቀሙ ኮምፒውተር ገንዘብ ነው፣ ጀስት ዳስዋለሁ ጨብጠዋለሁ። ቤት ገንዘብ ነው፣ ይዳሳል ይጨበጣል አይደል? መኪና ገንዘብ ነው፣ ይዳሳል ይጨበጣል አይደል? ብር ይሄ እናንተ የምንቆጥረው አናሎግ መኒው ይዳሳል ይጨበጣል፣ ታንጀብል መኒ ይባላል ማለት ነው። ኢንታንጀብል መኒ ማለት ደግሞ ኮምፒውተር ላይ ያለ የማይዳሰስ የማይጨበጥ ግን ምን ይሆነ ጀስት ገንዘብ ይሆነ ማለት ነው። ለምሳሌ ክሪፕቶ ከረንሲዎች አጠቃላይ ራሱ ኤንኤፍቲ ነን ፈንገብል ቶክን ከተባለ ቶክን ከተጨመረ ነን ፈንገብል ምን መሆንም ይችላል? ጀስት ታንጀብል መኒ መሆን ይችላል። ለምሳሌ ቤት ምንድነው? ነን ፈንገብል ነው ግን ታንጀብል ነው። ቶክን ከተጨመረበት ግን ዲጂታል ላይ ያለ ማለት ነው። ስለዚህ አሁን ፈንገብል መኒ ማለት ምንም አይደረግ ዩኒክ የሆነ ሌላ ቦታ ልናገኘው የማንችለው ለሁለት ለሶስት ዲቫይድድ የማይደረግ ምን የሆነ ግን አሴት ወይም ደግሞ ሀብት አጠቃላይ ነን ፈንገብል ተብሎ ይጠራል። የሰው ልጅ ነን ፈንገብል ነው እንዴ? እንዴት ነው ደግሞ የሰው ልጅ ካላችሁ ቶክን አይደለም የሰው ልጅ ሰው ስለሆነ ማለት ነው። ግን ነን ፈንገብል ነው። ለምን? ለምሳሌ ናትናኤል አለ እዚህ ጋር የሚያወራው ናቲ በፍጹም ኔቨር 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 ሌላ ቦታ አይገኝም። ታውቃላችሁ ይሄንን እኔን የሚመስል ሰው ሌላ ቦታ የለም። በቃ እኔ የሆነ ማለት ናትናኤል የሚባል እንደዚህ የሆነ ቁመቱ ምናምን ኤቭሪ ነገር የተወለደ ከከሌ ተብሎ የተወለድኩበትን እናቴን አባቴን የጠቀሰ ሌላ ቦታ ላይ የለም። በቃ ናትናኤል የሚመስል ሶ ናትናኤል ኢዝ ዩኒክ ፐርሰን አይደለ? አይ አም ነን ፈንገብል ነኝ። ቤት ነን ፈንገብል ነው። ዜሮ ምናምን ተብሎ የሚጠራ ቤት የለም። መኪና ነን ፈንገብል ነው። ዜሮ ምናምን ስለሌለ ፈንገብል ማለት ደግሞ ዲቫይድድ የሚደረግ የሚከፋፈል ለምሳሌ ሙሉ ክሪፕቶ ከረንሲዎች ብር የኢትዮጵያ ብር ለምሳሌ 200 ብር አሁን 200 መሆን ይችላል ወይ ደግሞ 450 መሆን ይችላል ወይ ደግሞ 45 መሆን ይችላል። ከበደ ደግሞ 200 አንድ ሳንቲም መሆን ይችላል። ዲቫይድድ የሚደረግ ማለት ነው። ዲቫይድድ ተደርጎ የመጀመሪያው ኦሪጂናል ኢኮቫላንት ሊሆን ይችላል ወይ ደግሞ ሊተካ የሚችል ነገር ፈንገብል ተብሎ ይጠራል። እና ነን ፈንገብል ቶክን ማለት ኦነርሺፕነቱ በአድሬሳችን አማካኝነት ምን የተደረገ ሬጂስተር የተደረገ ምን ማለት ነው ጀስት ገንዘብ ማለት ነው። ግን ደግሞ በጣም ደስ የሚለው ነገርና ኦነርሺፕነት ይሄ ኤንኤፍቲ እንዲወደድ ከሚያደርጉባቸው ነገሮች መካከል ምንድነው? ሰዎች ኤንኤፍቲያቸውን ከአንድ አካውንት ወደ አንድ አካውንት ወይ ደግሞ ከአንድ ሰው ወደ አንድ ሰው ቢለዋወጡ ቢሸጡት ቢለውጡት ምን አይደለም ማለት ነው ኦነርሺፕነቱ 10% ይቀጥላል። ለዛም ነው ብዙ ጊዜ ሰዎች ኤንኤፍቲ ላይ ፎከስ አድርገው ምንም ያደርጉት የሚሰሩት ማለት ነው። ስለዚህ ስለ ክሪፕቶ እና ስለ ሜታቨርስ ወርዛይ ስለምናገኘው ነው አክቹአሊ። ሶ እንግዲህ ወደ ሲዋን እንንጣ። እንግዲህ ካምፓኒያችን ምን ውስጥ ይሰራል ብለናል? አሁን ያየናቸውን ቴክኖሎጂዎች ዌብ3 ላይ፣ ብሎክቼን ላይ፣ ኤንኤፍቲ ላይ፣ ክሪፕቶ ላይ እና ሜታቨርስ ቤዝድ የሆነ ካምፓኒ ነው ብለናል። ሶ ይሄ ካምፓኒ ምንድነው? ዌልካም ቱ ሲዋን የተደጋገመ ነገር ነው። እዚህ ጋር ላርጀስት የሚባል ኔትወርክ ማርኬቲንግ እና የክላውድ ማርኬቲንግ ፕላትፎርም በጋራ አጣምሮ ወይ ደግሞ ሁለቱንም አያይዞ እየሰራ የሚገኝ ዓለም አቀፍ ካምፓኒ ነው። ክላውድ ማለት ትልቅ የሆነ የደንበኛ ስብስብ አይደል? ትልቅ የሆነ የደንበኛ ስብስብ ማለት አብዛኛውን ኢን ዘ ወርልድ ያለ ካምፓኒ ወይም ደግሞ የቢዝነስ ኢቭን ኢፍ ስሞል ቢዝነስ እንኳን ብትሉት ራሱ የሚፈልገው የማርኬቲንግ ፕላትፎርም ወይም ደግሞ ስትራቴጂ ነው። ምን ክላውድ ማለት ትልቅ የሆነ ኦዲየንስ ትልቅ የሆነ ደንበኛ ስብስብ። ለምሳሌ ሳፋሪኮም አይታችኋቸው ከሆነ አሁን በየመንገዱ እየቆሙ ካርድ ማለት ሲም ግዙ ይላሉ። ለምን? ሳፋሪኮም ኒድስ ከስተመር ሞር ከስተመር ክራውድ ይፈልጋል፣ ስብስብ ይፈልጋል፣ ደንበኛ ይፈልጋል። ሶ ያንን ደንበኛ ለማግኘት ግዴታ ምን ይደረጋል ማለት በየቦታው በየከተማው ምን ይደረጋል ፕሮሞት ይደረጋል ማለት ነው። ደንበኛ ስብስብ ለሚያዝ ነው። ሶ ሲዋን ዓለም አቀፍ የሆነ የደንበኛ ስብስብን መሰረት ያደረገ ካምፓኒ ከምን ጋር? ከኔትወርኪንግ ጋር። ኔትወርኪንግ ምንድን ነው? ጀስት የደንበኛ ስብስብ በሚመጣበት ሰዓት ሰዎች ኔትወርክ ፈጥረው በጋራ ሆነው በቲም ሆነው ገንዘብ ሜክ ማድረግ የሚችሉበት የገበያ ስርዓት የገበያ ፕላትፎርም ነው። ሌላ ምስጢር የለውም። ሰዎች
ሼር በሚያደርጉበት ሰዓት ሰዎች ሪከመንድ በሚያደርጉበት ሰዓት ሰዎች ፕሮዳክት ኦር ሰርቪስ ኦር ክሪፕቶ ኦር ኤንኤፍቲ እንዲጠቀሙ በሚያደርጉበት ሰዓት እነሱ ማብራው ከካምፓኒ ተጠቃሚ ሆን እንዲችሉ የሚደረግ ኦልሞስት እንግዲህ ላለፉት 6 ዓመታት 63 ሚሊዮን አፍሌት ሜምበር ኦር ሪል ኢንተርፕረነር ማፍራት ችሏል። ምን ግሎባሊ ማለት ነው። እንዳጠቃላይ ደግሞ አሁን ስናወራባቸው የነበረ ዲጂታል ቴክኖሎጂዎችን ቤዝ ያደረገ ነው ያቻዋለሁ። ኤንኤፍቲ ክሪፕቶ ከረንሲ እና የዌብ 3 ዋሌትን ጨምሮ አክሰስ ማድረግ የምንችልበት ዲጂታል ኢኮኖሚ በእጃችን የምንይዝበት በእጃችን የምናስቀምጥበት የወደፊት ትልቅ የሆነ አሴት መያዝ የምንችልበት ዓለም አቀፍ ካምፓኒ ዓለም አቀፍ ኢንዱስትሪ ነው። we are making it to understand and get involved with the cryptocurrency and the world of web3 ራሳችንን ክሪፕቶ ዓለም ላይና ዌብ3 ላይ ቤዝድ ያደረገ ነገር ወይ ደግሞ ኢንቮልቭ እንድንሳተፍ የሚያደርግ ካምፓኒ ነው። እየተግባባን ነው አላችሁ? yes አለን yes ናት ይያለን ይሰማል ድምጼ? ያቆን ይሰማል? ያቆን ይሰማል? ሰማን አይ ግን ድምጻችሁ እንትን ብሎብኝ ነው። እሺ ኤኔስ እንቀጥል። ስለዚህ ክሪፕቶ ከረንሲ ላይ እና ዌብ3 ላይ ቤዝ ያደረገ ካምፓኒ ነው። 6ኛ ዓመቱን አክብሯል አይደል? ባለፈው ጃንዋሪ ላይ በዚህ በ6 ዓመቱ ቆይታው ደግሞ ብዙ ስኬቶች ያሳክታል። ከነዚህ መካከል ይሄ ገለልተኛ ካምፓኒ ቢዝነስ ፎረም ማለት ሰዎች ቢዝነስን ቤት ውስጥ ነው ሲሰሩ ኮምፔር የሚያደርጉበት ወይም ደግሞ ልክ ነው አይደለም ሰዎች ማለት ይሄንን ቢዝነስ ቢሰሩት ይሄንን ቢዝነስ ባይሰሩት ብለው ያንዳንዱ ቢዝነስ ኮምፔር አድርገው ደረጃ ያስቀምጣሉና የትሪፕል ኤችአር ግራንት ወይም ደግሞ አዋርድ የተሰጠው ምንድነው ካምፓኒ ነው። መቼ 2024 ውስጥ ማለት ነው። አንድ ካምፓኒ ወደ ካምፓኒ ሲቆም የራሱ ታሪክ ሄዶች ያስፈልጋል፣ ዋና መቀመጫ ያስፈልጋል። ሲዋን እንግዲህ የዚህ ካምፓኒ ዋና መቀመጫው ዱባይ ሚዲያ ሲቲ የምትባለዋ ማለት የሚዲያ ሴንተር የዱባይ የሚዲያ ሴንተር ማለት ነው። ከዛ ውስጥ አሪኮ ታወር የሚባለው ህንጻ ላይ የተለያዩ ሰዎች ሆኖ የሚያደርጉበት የተለያየ ዲፓርትመንት ጨምሮ ያለበት ምንድነው ቦታ ከያንኛው ፍሎር ጀምሮ ያለው ነው ይዞት ማለት ነው። እንግዲህ ዋናው መቀመጫ ወይ ደግሞ ኦፊሱ ሄድ ኦፊሱ ዱባይ ይሁን እንጂ ደግሞ ሰዎችን ኮንትሮል ለማድረግ የሚችሉበት ክፍያ የሚከፍሉበት እንዲሁም ደግሞ ያንዳንዱ ጀስት ሬጂስተር ሲደረግ የሚቀመጥበት ምን አላቸው ባክ ኦፊስ በሚል ከኦፊሱ በስተጀርባ በሚል በራሱ ድረገጽ በዌብ ድረገጽ ማለት ነው www.crowdone.com በሚለው ደግሞ ድረገጽ ገብተን የራሳችንን ያንዳንዷን ነገር ኮንትሮል ማድረግ የምንችልበት ከፈለግን ራስ እንኳን ጥያቄ የምንጠይቅበት አይደል ሳፖርት የምንጠይቅበት ኮምፕሌን ወይም አቤቱታ የምናቀርብበት ይሄ ነገር ችግር አለ የለም ብለን እንኳን እናቀርብበት ራሱ ቻናል አለ ማለት ነው። ባክ ኦፊስ የሚባል ማለት ነው። በዛ ባክ ኦፊስ አማካኝነት in the world ፕላትፎርም ይዘረጋ ባይዘይ ፕላትፎርም ራሱ እንኳን ዘርጋ ዝም ብሎ አይደለም ዝም ብሎ አይዘረጋም። ባይዘይ የትኛውም ካምፓኒ የራሱን የቻለ ፍቃድ ያስፈልጋል አይደል? የዚህ ካምፓኒ እንግዲህ ዋናውን መቀመጫ ዱባይ አድርጎ ስራዎት ወል እንዲሰራ ምን አድርጎታል ማለት ነው? ሰርቲፊኬት የፍቃድ ሰርቲፊኬት ተሰጥቶታል። ምን in the world 185 ሀገር ጋር ራሱ ምን እንዲያደርግ ኤክስፓንድ ያደርግ ዝም ብሎ አይደለም እየሰራ የሚገኝ ማለት ነው። ሌላው እንግዲህ እዚህ ካምፓኒ ዋና መቀመጫውን ካየን ራሱን የቻለ ማኔጅ የሚያደርገው የተለያየ ማኔጅመንት ቲም አለው። ከነዚህ መካከል እንግዲህ የዚህን ካምፓኒ መስራች ስንመለከት ጆናስ ኤሪክ ሆርነርና ቪዥነሪ የሆነ እንግዲህ ድራይቭን ፋውንደርስ ኦፍ ሲዋንን በትክክል ድራይቭ እያደረጉ ካሉ ካምፓኒ መካከል ሰዎች መካከል አንዱ የሆነ ጀስት ሊደርሺፕ ላይ የተካነና ኦልሞስት ለብሶች መለወጥ መቀን ምክንያት የሆነ ሪል ኢንፍሉዌንሰር ፐርሰን 63 ሚሊዮን ሪል ኢንተርፕረነር አፍሬት ማፍራት የቻለ ሲሆን እንግዲህ በኤክስፒሪየንስ ደግሞ 1 ዓመታት 6 ዓመት በዚህ ካምፓኒ 25 ዓመት ደግሞ ዊዛውት ዚስ ካምፓኒ ኦር አዘር ኔትወርኪንግ ካምፓኒ ኤክስፒሪየንስ የሆነ ወይ ደግሞ ኤክስፒሪየንስ መገንባት ይችላል የራሱ ልምድ ማካበት ይችላል ትልቅ ሰው ነው ማለት ነው። እንግዲህ እዚህ ጋር ደግሞ እንደምታዩት ቶክን 2049 ላስት ይር የተካሄደ ኢቨንት ነው። ዘነውም ደግሞ እንግዲህ 2025 ላይ የኢቨንት ተካሄዷል አለ። ይሄ ኢቨንት ሲካሄድ እንግዲህ ጎልደን ስፖንሰር ተብሎ ከተጠሩ ሰዎች መካከል የዚህ ካምፓኒ መስራች ጆናስ ኤሪክ ሆርነር አንዱ ነው ባይዘው ማለት ነው።
እንግዲህ እዚህ ውስጥ ደግሞ ስለዚህ ካምፓኒ አጠቃላይ ኦፖርቹኒቲ ስለ ኮርቢት ስለ ኤንኤፍቲ ስለ ሜታቨርስ ቴክኖሎጂ አጠቃላይ ለዓለም ማስተዋወቅ የቻለበት ደግሞ ንግግር ያደረገበት ትልቅ መድረክ ነበር ማለት ነው። እንግዲህ መድረክ ላይ የሚጋበዙ ሰዎች ናቸው። ኤንድ ዘ ወርልድ ክሪፕቶ ዓለም ላይ ተጽዕኖ ፈጣሪ የሆኑ ሰዎች ክሪፕቶ ከረንሲ ወደፊት ማሳደግ አለብን ብለው ከሚፈልጉ ሰዎች መካከል አንዱ የሆነ ነው ማለት ደስ እዚህ ጋር የሚጋበዘው ማለት ነው። እንግዲህ ራሱን የቻለ ቪዥን ኤንድ ኢንጂን አለው። እንግዲህ ቪዥኑ ሲማኛ ራሱ ሪቮሉሽን ኤንድ ትራንስፎርሜሽን ኢዝ ክሪፕቶ ወርልድ ነው። ራሳችንን ወደ ክሪፕቶ ዓለም ትራንስፈር እንድናደርግ አሁን ካለንበት አይደለም ዓለም አቀፍ ክሪፕቶ ከረንሲ ዓለም አቀፍ አሴትን ቢልድ ያደረገ ካምፓኒ ቀርና ለምሳሌ የኢትዮጵያ ቲዮ ቴሌ ምን ይላል? ዲጂታል ኢትዮጵያ እውን እናደርጋታለን ይላል አይደለ? ሶ ይሄ ካምፓኒ ምንድነው? ዲጂታል አሴት ላይ ዲጂታል ከረንሲ ላይ ራሳችንን ኢንቮልቭ እንድናደርግ ምን የተደረገ ነው? ጀስት ሪከመንድ የሚያደርግ ፕሮሞትም ከማድረግ አልፎ የራስንም ክሪፕቶ ከረንሲ ጨምሮ ላውንች ማድረግ የቻለ የሰጠ ማለት ነው። ቪዥኑ ደግሞ ከዚህ በፊት የነበሩትን ያለፉትን ችግሮች መፍታት ነው። ያለፉት ችግሮች ምንድናቸው አይደል? ከዚህ በፊት ክሪፕቶ ከረንሲ ላይ ብዙ ያለፉን ነገሮች አሉ አይደል? ሳናቃቸው ሳንረዳቸው ያለፉን በልዩነት አምሮም ሊሆን ይችላል ሰምተን ያለፍናቸው ጭራሹን ደግሞ ሳንሰማቸው ደግሞ ብዙ ያለፉን ነገሮች አሉ አይደል? ለነዛ ነገሮች ደግሞ ማንቆረቆርበታል ሰው በመሆኑ ምክንያት ብቻ እዚህ ውስጥ ማግኘት አለብኝ ካለ ወይ ደግሞ የዚህን ካምፓኒ ወይ ደግሞ እንዳጠቃላይ ክሪፕቶ ላይ ኢንቮልቭ ማድረግ አለብኝ ነው ካሰበ አንድ ሰው ጀስት የካምፓኒ ላይ በመጀመሪያ ብቻ እንኳን የክሪፕቶ ባለቤት መሆን እንዲችል አድርጎታል። ቪዥኑ ተልእኮው እሱ ስለሆነ ማለት ነው። እንዳጠቃላይ እንግዲህ ሲሆን አሰፋ ፍሮንት ኦፍ ክሪፕቶ ኢኖቬሽን በክሪፕቶ ግኝት ውስጥ በግንባር ቀደምትነት ከሚጠቀሱ ካምፓኒ መካከል የዚህ ካምፓኒ ወይ ደግሞ ሲዋን ካምፓኒ አንዱ ነው። ክሪፕቶ ላይ ቤዝ ያደረገ ሲባል ክሪፕቶ ምንድነው ካል እንግዲህ cryptocurrency is a digital payment system in which transactions are not verified or controlled by a bank or a government or a company. And it is peer-to-peer system. So which users can pay anyone at any time. በማንኛውም ሰዓት ከማንኛውም ሰዎች ጋር ሰዎች ፒር ቱ ፒር በሆነ መንገድ ያቻላቻ በሆነ ግንኙነት መንገድ ትራንዛክሽን የሚፈጠርበት ማለት የሚፈጸምበት ነው ማለትና ዲጂታል መኒ ነው፣ ዲጂታል ገንዘብ ነው፣ ዲጂታል አሴት ነው ማለት ነው። ስለዚህ ይሄንን ዲጂታል አሴት ዲጂታል ፔመንት ላይ ማለት እንዳጠቃላይ ክሪፕቶ እና ከረንሲ የሚባል ሁለት ወርድ አለ። ክሪፕቶ ማለት ክሪፕቶግራፊ ማለት ነው፣ ኢንተርኔታይዝድ ማለት ነው፣ ወይ ደግሞ በኢንተርኔት አማካኝነት የሚተላለፍ መኒ ከረንሲ ማለት ያለው ነገር ስለሆነ ማለት ነው። ይሄ ነገር እንዴት ነው የሚፈጸመው? በዌብ3 በብሎክቼን ሲስተም ማለት ዌብ3 ላይ ባለ ብሎክቼን በሚባል ወይም ደግሞ ቼን በመፍጠር ሰዎች ትራንዛክሽን መፈጸም የሚችሉበት ዓለም አቀፍ ገንዘብ ነው ማለት ነውና ክሪፕቶ ከረንሲ ብዙም ጊዜ ፐርፎርም የሚያደርግበት አለ። እዚህ ጋር ምናልባት ሁላችሁም እስክሪፕቶ ልታወጡልኝ ይፈልጋለሁ እና ፐርፎርም እንዴት ነው የሚያደርገው? ባንዴው አያድግም ማለት ክሪፕቶን ስናስብ ሎንግ ተርም ማሰብ አለብን። ክሪፕቶን ስናስብ በትልቁ ማሰብ አለብን። ክሪፕቶን ስናስብ ምናልባት ቤት ኪራይ ስለመክፈል ጤፍ ስለመግዛት ካሰብን በክሪፕቶ ዓለም ውስጥ መቀየር አንችልም። ሲቀጥል ደግሞ ስለ ክሪፕቶ ከረንሲ ማውራትም አንችልም። ክሪፕቶን ማለት አለ ለሎንግ ተርም በሆነ መንገድ ማውራት ማሰብ መቻል አለብን ማለት ነው። ከምን ተነስተን? ከዚህ ነገር ተነስተን ፐርፎርማንሱን እንመለከት። ለምሳሌ ቢትኮይንን ብንመለከት 2009 ነው የመጣው። እንግዲህ 2010 በአመቱ $0.05 ነበረ። 2025 $109,000 ነው። እንግዲህ $0.05 እንደነበረ 2010 ላይ የገዛ ሰው 2011 ላይ የገዛውን ቢትኮይን ቢሸጠው በትልቁ ገንዘብ ሜክ አድርጓል። ደግሞ በቢትኮይን ተቀየርኩ ብሎ ማውራት ይችላል እንዴ? ይችላል ወይ? እዚህ ጋር ትዋይስ ኮሙኒኬሽን ግዴታ ነው። እሺ አይችልም። አለወጥማ ትልቅ ገንዘብ ሜክ ያደርግማ። ክሪፕቶ ደግሞ ቅድም እንደነገርኳችሁ ገንዘብ ስለመስራት በትልቁ ስለማደግ ማሰብ መቻል አለብን። እንግዲህ ሶላናን እንመለከት። 2020 ላይ $0.95 ነበር። 2025 $200 ደርሷል። እስከ $200 ደርሶ ያውቃል። አሁን እስክሪፕቶ አውጡ መለሰ ማለቴ ካልኩሌሽን አውጣልኝና እዚህ ጋር ስራልኝ አንዴ መለሰ ማይክን ክፈተውና እያወራን በጣም አሪፍ። እንግዲህ 2020 ላይ ሶላና $0.5 ነበር፣ $95 ማለት ነው። ሉክ $1 ደግሞ 31 ብር ነበር በኢትዮጵያ ብር። ለምሳሌ አንድ ሰው እዚህ ጋር 1000 ሶላና መግዛት ቢችል 1000 ሲባዛ በ0.95 $950 ያወጣል። $950ን በ31 ብር አባዛለን 2020 ላይ ማለት ነው። 0.95 ሲባዛ በ1000 950 ይሆናል።
950 ሲባዛ በ31 ብር አባዛለሁ። መጣ መልሊ 950 ሲባዛ በ31 29450 29450 እንግዲህ 2020 ላይ 29450 የኢትዮጵያ ብር አውጥቶ 1000 ሶላና ኮይን መግዛት ይቻል ነበር። ዛሬ ምናልባት 2025 ደግሞ $200 በገባ ሰዓት ያንን 1000 ሶላናውን በ$200 አባዛው $200 ሸጠው ስንት ዶላር ይኖረዋል? 200 ሺህ አይደለ? ይሄ ማባዛት ዜሮ መጨመር ስለሆነ 200 ሺህ ዶላር yes $1 ደግሞ በዲጂታል እንግዲህ ከረንሲ እስከ 160 ብር ድረስ ያውቃል አይደል? 160 ብር 158 159 ምናምን አካባቢ ሶ አባዛ በ160 ብር $200,000 በ160 የኢትዮጵያ ብር አባዛ 32 ሚሊዮን ያዋጣል ያዋጣ በጣም ያዋጣል እንጂ 1000 ሶላና ከዛሬ 5 ዓመት $0.95 በነበረበት ሰዓት በቀላሉ መያዝ ዛሬ እናንተ ኮሪት ይዘናል። ኮሪት እንደቀላል ነገር ነው የምናየው። ሲጀምር በቃ አንዳንድ ሰው ገንዘብ ያለው አሴት ያለው ክሪፕቶ ከረንሲ ያለው ሁሉ አይመስለው። በጣም ነው የሚገርመኝ ማለት ሶ ግን ሶላና ከዛሬ 5 ዓመት በፊት ወይ ደግሞ የዛሬ 5 ዓመት በ29450 1000 ሶላና የገዛ ሰው ዛሬ 32 ሚሊዮን ብር ሜክ ማድረግ ይችል ነበር። ነገር ግን ሶላናን 2020 ላይ ይዞ 2021 ላይ ቢሸጠው አይደለም 32 ሚሊዮን ብር 1 ሚሊዮን ብር ሜክ ማድረግ ይችላል ወይ? ያ ማለት ክሪፕቶን ሁሌም ስናስብ ለአንድ ዓመት አይደለም ማሰብ ይቻላልበት፣ ለ6 ወር አይደለም ማሰብ ይቻላልበት። በቃ ሎንግ ተርም መቼ ነው በቃ መሸጠው? መቼ ስንት ሲሆን ነው? ምን ያክል ገንዘብ ነው እኔ ከክሪፕቶ ከረንሲ ወይ ደግሞ ከዚህ ካምፓኒ ክሪፕቶ ከረንሲ ማግኘት የምፈልገው የሚለው ሁሌም ጥያቄ ውስጥ መግባት ይቻላልበት። የሚያስቸኩልን ጉዳይ መሆን ይቻላልበት። 1 ቢሊዮን ፎር ፒዛ በጣም የምታሰቀኝ ታሪክ ነች። ይሄ ካምፓኒ ነው የዘገባትና 2010 ላይ እንደምታውቁት በስንት 2 ፒዛ በ10,000 ቢትኮይን ተሽጧል አይደል? እንግዲህ ዛሬ ያ ፒዛ በቢሊዮን የሚቆጠር ገንዘብ ነው። ፒዛው ፒዛ ነው። እዚህ ጋር ምን ይላል መሰላችሁ? እንግዲህ 2010 ላይ 10,000 ቢትኮይን 2 ፒዛ ገዝቷል ይላል። ያኔ 2 ፒዛ 41 ዩኤስዲቲ ነው ወይ ደግሞ ዶላር ነው። 41 ዶላር ዩ ኖ ጋይስ 41 ዶላር ያን እንግዲህ 10,000 ቢትኮይን ግን ዛሬ እንግዲህ 2010 የነበረው ማለት ፒዛው ስቲል እዛው ነው 2010 በነበረበት ነው። ያን ያክል ቀየረም። ነገር ግን የ10,000 ቢትኮይን ዋጋ ግን አሁን ባለንበት ወይም ደግሞ አሁን ባለው ስንት ነው? 1.11 ቢሊዮን ዶላር ነው። ብር አይደለም ያልኳችሁ ጋይስ። ምናልባት ያን የፒዛው የኛ ቢሆንስ 2 ፒዛ የኛ ቢሆንስ አይደል? ሽጠን ያንን 2 ፒዛ አዘጋጅተን ሽጠን ፒዛ ማለት እኮ ነው አይደል? ዳቦ ወይም ደግሞ ቂጣ እኮ ነው። በውስጡ የሆነ አትክልት ነገር የተጨመረበት ዳቦ እኮ ነው አይደል? ስለዚህ ያንን ነገር አዘጋጅተን 10,000 ቢትኮይን ተቀብለን 2 ፒዛ ሽጠን ቢሆንና ዛሬ ስንት ላለን ካላችሁኝ 1.1 ቢሊዮን ዶላር ነው። መልቲፕላይድ ባይ 160 ብር አይደል? በ160 ብር ስናባዛው 160.11 ቢሊዮን የኢትዮጵያ ብር ዩ ኖ ጋይስ። ዛሬ እኮ የሆነ ሰው በ9 ቢሊዮን የኢትዮጵያ ብር ወደ መንኮራኩር ይላል ብሏል አይደል? ግን ስንት ነው? 161 ማለት 160.11 ቢሊዮን የኢትዮጵያ ብር ነው ማለት። ስለዚህ እስኪ አስቡት እስኪ ይሄ ሰውዬም እኮ አሁን 10,000 ቢትኮይን የያዘው ሰው 2010 ላይ 2011 ላይ ቢሸጠው ያንን ቢቲሲ አይቀየርም እኮ አያወራም እኮ አይደል እንዴ? ሎንግ ተርም ካሰበ ግን 2 ዓመት 3 ዓመት 4 ዓመት 10 ዓመት ከዛም አልፎ ዛሬ ላይ እንትን ቢለው እንግዲህ ዛሬ አንድ ቢትኮይን እስከ 111,900 ምናምን አካባቢ ዶላር የደረሰበት ታይም ላይ ነው የምንገኘው ማለት ሶ
the future isn't coming ይላል by the way futurity የሚባለው ነገር ዛሬ መያዝ አንችልም futureቲውን ራሱ ማለት ነው ግን ምን it's already here በእጃችን ነው አይመጣም ራሱ እኛ እጃችን ላይ ነው ያለው አይደል ዛሬ ምናልባት ከዚህ በፊት መማር ካልቻለ ከዚህ በፊት ካለፉን አሴቶች ከዚህ በፊት ካለፉን ነገሮች ተምረን በዚህ ሰዓት በእጃችን ላይ ያሉትን ኦፖርቹኒቲ መያዝና መስጠት ባይዘው ደግሞ እዚህ ጋር ስፔሻሊ ዘ ኤሊት ማለት ሶሪ ዘ ኤሊት ራሴ ስለሆነውና ኔክስት ሚሊዮን ፋሚሊ ያላችሁ ቲሞች አብዛኛውን ጊዜ የዚህን ካምፓኒ ክሪፕቶ ከረንሲ የሚያስ ችግር የለባችሁ አይደል ሪፈራል በትክክል ነው የምትሰሩት ኦልሞስት ከ100 ነው አብዛኛውን እስከ 10 የሚወጣ ብዙ ሰው አለ ኔክስት ፋሚሊ ውስጥ አይደል ስለዚህ ይሄ ነገር አሁን ኔክስት ፋሚሊ እስከ 100 እና እስከ 10 ሚያዝ የፈለገው ለምንድን ነው እርግጠኛ ነኝ በዚህ ካምፓኒ ክሪፕቶ ከረንሲ ፊቸሪቲ እርግጠኛ ናችሁ ማለት ነው ሶ እርግጠኛ የሆንበት ነገር ደግሞ ለህት ለወንድም ለዘመድ ለጓደኛ ማንሰጥበት ኔትወርኪንግ የማንገነባበት ማናካፍልበት አይደል እንደው የምር ማለት ነው ከዛሬ 10 አመት ስለ ቢትኮይን ሰዎች ገብቷቸው የዛሬ 15 አመት ስለ ቢትኮይን ገብቷቸው ለእናንተ ሳይነግሯችሁ ደብቀው ያችን ቢትኮይን ይዘው ዛሬ በቢሊዮን የሚቆጠር ገንዘብ ሜካደግ እንዲሏችሁ አይናዷችሁ የምር እንደዛ ማውራት እየቻለ ሳይወራ ይቀርቶ ዛሬ በቢሊዮን የሚቆጠር ገንዘብ አንድ ጓደኛ አፍርቶ ባገኘው እሺ ሜቢ በቅጽበት ልመታው ሁሉ ይችላል በጣም የሚያበሳጭኛል ነገር እናንተ እኮ ያዝነው ፊቸሪቲ ላይ ቤዝድ ያደረገ ክሪፕቶ ከረንሲ ያዝነው ኤንኤፍቲ ያዝነው የሜታቨርስ ቨርቹዋል እኮ ምንድነው ነገ በሚሊዮን በቢሊዮን ቁጥር ገንዘብ እንደሚሆን እርግጠኛ ነኝ ግን አንሰጥም ስለዚህ አሁን ይሄ ሁሉም እናወራው ስለ ሶላና ስለ ኮርቢት ስለ ቢዛ ስናወራ የነበረው እዚህ ጋር በእጃችን ላይ ያዘ the future isn't coming is here አሁን ነው በእጃችሁ ነው ያለው ለዚህ ያ ማለት የዚህን ካምፓኒ ክሪፕቶ ከረንሲ ከአንድ አመት ከሁለት አመት በኋላ እንዲያውም በምናገኝበት መንገድ አናገኝም ነው ኮርቢትን ስለዚህ ኮርቢት ምንድነው የካምፓኒ ፉሊ ላውንች ያደረገው ጃንዋሪ 16 እና 17 እንግዲህ አቡዳቢ ላይ ትልቅ ፕሮግራም አዘጋጅቶ ላውንች ያደረገው የዚህ ካምፓኒ ክሪፕቶ ከረንሲ ነው ቢልት አንዘርም ፖስት ብሎክቼን አይደለ የራሱ ብሎክቼን ሲስተም ጨምሮ ያለው ኮርቢት ትራንስፈር የሚደረግበት ትራንዛክት የሚደረግበት የራሱ ብሎክቼን ሲስተም ነው ምን የሚባል ሲሊንክ ቻይን ተብሎ የሚጠራ ብሎክቼን ስለ ብሎክቼን አውርተናል ሌጀር የሚለው ነገር ያለበት ወይ ደግሞ just በብሎክ አንድ ላይ ኢንተርኮኔክት ነው የሚሰሩበት ሲስተም ማለት ነው ልክ እንደ BNB ቻይን እንደ ኢቴሪየም ቻይን አይደል ወይ ደግሞ ERC20 ወደ እንደምንለው ማለት the Corbit will be the cornerstone driving force behind this the company's success ለዚህ ካምፓኒ ከስተም ደግሞ እንደ ድራይቪንግ ፎርስ የሚያገለግል እንዴም ደግሞ እንደ ኮርነር እንደ ማዕዘን ድንጋይ የሚያገለግል ክሪፕቶ ከረንሲ ወይ ደግሞ ክሪፕቶ ቶከን ነው ማለት እንዴት ነው የምናገኘው እንዴት ነው የምንሰጠው አሁን እዚህ ጋር ስላገኘን ስለዚህ ነገር ማውራት ምናልባት ከንቱ ሊሆን ይችላል ግን እንዴት ነው የምንሰጠው በሚለው አይደል ካምፓኒ አዘጋጅቷል የኤንኤፍቲ ፓኬጅ አዘጋጅቷል በውስጡ ገንዘብ ያለበት ምን ኤንኤፍቲ ያለበት ኮሪቲ ያለበት እንዲሁም ደግሞ ዋሌቱን ጨምሮ ያለበት ፓኬጅ ተዘጋጅቷል አላወራችሁ ስለዚህ ስለምታውቁት ታይር ፓኬጅ 2019 ዩሮዝ ያረጋ 10000 ኮሪቲ ያለበት አይደል 819 ዩሮዝ የሚያረጋው አታ 3000 ኮሪቲ ያለ 400 ኮሪቲ እስከምናገረስ ያለው አለ አፕግሬድ ፎር ፍሪ ፕሮሞሽን እንግዲህ እስከዚህ ወር መጨረሻ ድረስ ያለ ካልተራዘመ ኤክስቴንድ ካልተደረገ እዚህ ወር መጨረሻ እናቆም ግን እዚህ ጋር ደግሞ ስለ ዋሌት ነው ራስ ስለ ሲሊንካ ክሪፕቶ ዋሌት ኤንድ ክሪፕቶ ኤክስቼንጅ ይባላል ክሪፕቶ ዋሌት ምንድነው ወይ ደግሞ ኤክስቼንጅ ዋሌት ቨርሰስ ክሪፕቶ ዋሌት ኦር ዲጂታል ዋሌት ተብለን ዲጂታል ዋሌት ማለት ክሪፕቶ ዋሌት ማለት ነው it is a wallet also known as software wallet is primarily used for storing sending receiving staking or depositing on a digital it is ማለት digital asset either crypto or NFT ማለት ክሪፕቶ ከረንሲ ሊሆን ይችላል NFT ሊሆን ይችላል ስቶር የምናደርግበት ዲፖዚት የምናደርግበት የምናስቀምጥበት ዓለም አቀፍ ዋሌት ወይም ደግሞ ኪስ ኪስ ማስቀመጫ ማኖሪያ ማለት ነው an exchange wallet ደግሞ is a wallet specifically designed for selling trading buying or it's all about trading cryptocurrency ማለት ትሬድ የምናደርግበት ሴል የምናደርግበት ባይ የምናደርግበት ማለት ነው ምን የሚባል ኤክስቼንጅ ዋሌት ማለት እንግዲህ ዲጂታል ዋሌት ማስቀመጫ ነው ካል ከዲጂታል ዋሌት ቀጥሎ የሚመጣው ምንድነው ካላችሁ ኤክስቼንጅ ዋሌት ነው ምን አለባት coin.com ኒውስ ዘገበታል አይደለ ኔክስት ፌዝ ብሎ ማለት የዚህ ካምፓኒ 6ኛ ዓመቱን አኒቨርሳሪ ሲያከብር ኮሪንትን ቤዝ አድርጎ ያከበረውና
ኔክስት ፌዝ ኦፍ ኮርቢት ብሎ ምን ያለው አንደኛ ዲሴንትራላይዝድ ኤክስቼንጅ ወይም ደግሞ ኤክስቼንጅ ፊቸር መጨመር፣ ሁለተኛ ክሪፕቶ ካርድ መጨመር፣ ሶስተኛ የዚህን ካምፓኒ ኤንኤፍቲ ማርኬቲንግ ፕሌስ ላይ ማስቀመጥ ነው የምንለው። ስለዚህ የትኛውም ዋሌት ደግሞ መጀመሪያ ሲመጣ ምን ሆኖ ነው የሚመጣው? ማስቀመጫ ነው፣ ኪስ ነው። መጀመሪያ መቀመጥ ስላለበት ሳይቀመጥ አይሸጥም። ለምሳሌ እህል አለ ልበልና ወይ ደግሞ ጤፍ አለና አሁን እኔና እናንተ ያለን ጤፍ አለ። ያንን ጤፍ ለመሸጥ ብናስብ የመጀመሪያው ታርጌታችን ጤፉን ማለት ይዘን የምንሄድበት ምን ያስፈልገናል? ኬሻ የምንለው ወይም ደግሞ ማዳበሪያ ብለን የምንጠራው ወይም ደግሞ ሌላ ምን አለ? አቁማዳ የሚባል ደግሞ አለ በሰፈረኛ ድሮ ማለት ነው። ከእንትን የሚሰራ ከቆዳ የሚሰራ ደግሞ አለ። አሁን የመጀመሪያው ከመሸጣችን በፊት ጤፉን አበጠበል ሊሆን ይችላል፣ ሳናበጠል ሊሆን ይችላል፣ እዛ ጋር ማስቀመጥ አለብን። ዛት ሚንስ ያ ምንድን ነው? ኬሻው ምንድን ነው? ዋሌት ነው፣ ማስቀመጫ ነው። ሳይቀመጥ አይሸጥም አይደል? በእጃችን እየቆረጠረ አይሸጥም። መጀመሪያ እዛ ማድረግ ላይ መቀመጥ ይችላል አለበት። እሱ ከተቀመጠ በኋላ ምን ያደርጋል? መሄድ ይችላል ማለት ነው። ይሸጣል ማለት ነው። ሄዶ ይሸጣል ገበያ ውስጥ። ልክ እዚህ ጋር መጀመሪያ መቀመጥ ይችላል አለበት። ሲቀመጥ ደግሞ እንግዲህ ዓለም አቀፍ ዋሌት ነው አይደል? ቀደም እንግዲህ ዋሌት በምን ልክ እንደሆነ የማይከሰስ ነው አይደል? ኢረር ቢፈጠር ብንሰረቅ መክሰስ አንችልም። ስለዚህ እንዳንሰረቅ በጥንቃቄ ነው የሚሰራው። መጀመሪያ ዋሌቱ መያዝ ይችላል ወይ ነው በቃ ቴስት የሚደረግበት። ዋሌቱ መያዝ ይችላል ወይ፣ ክሪፕቶ ከረንሲ መያዝ ይችላል ወይ ነው። ስለዚህ የዚህ ካምፓኒ ዋሌት ኤክስቼንጅ ዋሌት ነው ወይስ ደግሞ ዲጂታል ዋሌት ነው ወይም ደግሞ ክሪፕቶ ዋሌት ነው ኦር ክሪፕቶ ኤክስቼንጅ ነው? ምንድነው? what about C-Link? is that exchange wallet or crypto wallet? ጥያቄ ጋይስ፣ ኤክስቼንጅ ዋሌት ነው ወይስ ደግሞ ዲጂታል ዋሌት? አይተኛችሁ መሰል ሰዓት ሄደ፣ ግን ጨርሰናል። እሺ ዲጂታል ዋሌት ነው ከረንት ላይ ነው። ሼሪቲ ደግሞ ኤክስቼንጅ ነው። ዲጂታል ዋሌት ነው ወይስ ደግሞ ኤክስቼንጅ ዋሌት? አስኔ አለ። አስኔ እስኪ አውራን እስኪ። አስኔ ዲጂታል ዋሌት ነው። አስኔ ድምጽ ዛሬ እንትን ብሎብኛል። አስናቀ በጣም ዲጂታል ዋሌት ነው። አሁን ጀስት ምን እያደረግንበት ነው? በስትሪሚንግ በሆነ መንገድ በፍሎፕ በሆነ መንገድ ኮርቢት ምን እያደረግበት ነው? እየላክንበት ነው አይደለ? ሲሊንክ ማለት ዲሴንትራላይዝድ መልቲ ቼይን ዋሌት ነው። መልቲ ቼይን ማለት ደግሞ የተለያየ ብሎክቼን ሲስተምን ጨምሮ የሚጠቀም ማለት ነው ለትራንዛክሽን። ባይዞ ይሄ መልቲ ቼይን የሚለውን ነገር ግልጽ አድርግላችሁ። ለምሳሌ የኢትዮጵያ ንግድ ባንክ ሞባይል ባንኪንግ አፕሊኬሽን አለው አይደለ? አፕሊኬሽን ውስጥ ስንገባ ትራንስፈር ለምሳሌ የሆነ ገንዘብ ትራንስፈር ማድረግ ብንፈልግ ምን ያደርጋል? አዘር ነው የምትፈልጉት? ወደ ሌላ ባንክ ነው የምትፈልጉት? ወይስ ደግሞ እዛው ወደ ንግድ ባንክ ነው ብሎ ያስመርጣቸዋል። አሁን እዛው ላይ ለምሳሌ ባይናንስ አላል ወደ ባይናንስ ወደ አዘር ባይናንስ አካውንት ነው የምትፈልጉት ወይስ ደግሞ ኦንቻይን ትራንዛክሽን ነው የምትፈልጉት? ኦንቻይን ማለት ወደ ሌላ ወደኛው ለምሳሌ ምን ሊሆን ይችላል? ቶን ዋሌት ላይ ሊሆን ይችላል፣ ቢትጌት ላይ ሊሆን ይችላል፣ ኦኬክስ ላይ ሊሆን ይችላል። እራሱ ላይ ከሆነ ሲጀመር ዋሌት አለ የሚያስፈልገው አይዲ ነው የሚያስፈልገው እዛው ባይናንስ ላይ ከሆነ ማለት ነው። አሁን የባይናንስን አይታችሁት ከሆነ ግን የትኛው ለምሳሌ ምን አለበት? ቶን ዋሌት ወደ ቶን ዋሌት ወደ ቶን ቻይን ማለት ነው አይደል? ወደ ኢአርሲ ወደ ቲአርሲ አይደል? ወደ አቫላንች ቻይን ወደ ቢኤንቢ ቻይን የተለያየ ምን ይጠቀማል ማለት ነው? ብሎክቼን ሲስተም ይጠቀማል። ምን የባይናንስ የሚባለው ክሪፕቶ ዋሌት ኦር ክሪፕቶ ኤክስቼንጅ ማለት ነው። ሲሊንክም ልክ እንደሱ ሁሉ መልቲ ቼይን ይጠቀማል። ልክ የንግድ ባንክ አካውንት ለምን ለምሳሌ ለአንድ እንትን ብቻ ይጠቀማል። ከፈለጋችሁ ወደ አማራ ባንክ፣ ወደ አዋሽ ባንክ፣ ወደ አባይ ባንክ ብሎ ታጋ ተዘዝሯል። መልቲ ቼይን ማለት እነዛ አማራ ባንክ፣ አዋሽ ባንክ ምናምን የምናቸው እኮ ምናቸው ኔትወርክ ታይፕ ናቸው፣ ወይም ደግሞ ብሎክቼን ከዚህ ጋር ሪላቲቭ ስታደርጋቸው ልክ እንደ ብሎክቼን ሲስተም የሚያገለግሉ ማለት ነው። ሶም የዚህ ካምፓኒ ዋሌት ወይም ደግሞ ሲሊንክ ምን ይጠቀማል? መልቲ ቼይን ይጠቀማል ማለት ነው። ኢኔብሊንግ አክሰስ ቱ ዘ ወርልድ ኦፍ ዌብ 3 ነው። በቃ ኢን ዘ ወርልድ የሚሰራ ነው ዋሌቱ ማለት ነው። ዚስ ኢዝ ዲጂታል ፋይናንስ ሲምፕሊፋይድ ፎር ፉል ኮንትሮል ኦፍ ዩር አሴት ነው። አሴታችንን ፉሊ ኮንትሮል ማድረግ የምንችልበት
የምናስቀምጥበት ልክ ብዙ ነገሮችን በአንድ ቦታ ላይ ማኔጅ ማድረግ የምንችልበት ወይም ደግሞ የምናስቀምጥበት ስቶር የምናደርግበት ዲፖዚት የምናደርግበት ዋሌት ሲስተም አካውንት ናምበር ማለት ነው። በዚህ ልክ ነው እንግዲህ እዚህ ጋር እንደምታዩት እያንዳንዱ ክሪፕቶ ከረንሲ ዋጋ አለው። ለምሳሌ ሲቢት 0.05 ቢትኮይን አሁን ቢትኮይን ብሎ ከቀደም ምን አለ ቢ አለ ቢ ምንድን ነው ቢኤንቢ ቻይን ነው ማለት ነው። ቢትኮይን አለ እዚህ ጋር ኦልሞስት ስንት ዶላር ያለ መሰላችሁ? 1.3 አካባቢ ዶላር የሚያወጣ ቢትኮይን እዚህ ጋር አለ አስቀምጫለሁ ስለሚሰራ ማለት ነው። ከባይናንስ ወደዚህ ልክ ነው የላኩበት ብሎክቼን ሲስተም ደግሞ ምን የሚባል ነው ቢኤንቢ ቻይን የሚባል ነው። ዩኤስዲቲ አለ ለምን በአርቢትሬማን የላኩበት ራሱ ቢኤንቢ አለ በቢኤንቢ ቻይን የላኩበት አቫክስ አለ በአቫላንች ቻይን የላኩበት ዩኤስዲቲ ደግሞ በሌላ በምን በአቫላንች ቻይን ነው። ኤቴሪየም በራሱ በአርቢትሬማን የላኩበት ምን አለ ማለት ነው ብሎክቼን እንትን ክሪፕቶ ከረንሲ እዚህ ጋር አሉ ማለት እነዚህ ተጠራቅመው አሉ። እዚህ ጋር ኦል ኔትወርክ ማለት መልቲ ቼን ማለት ምን ይጠቀማል? ሲሊንክ አርቢትሬማን ይጠቀማል። አቫላንች ቼን፣ ቤዝ፣ ቤራ ቼን፣ ብላስት፣ ቤንቢ ቼን፣ ሲሊንክ ቼን፣ ኢቴሪየም፣ ፋንቶን ሚንስ የሶላና ማለት ነው። የሶላና ብሎክቼን ሲስተም ማለት ነው። እነዚህ ሁሉ መጠቀም ይችላል። ሲሊንክ ውስጥ ደግሞ የዚህ ካምፓኒ ክሪፕቶ ከረንሲ ኮርቢት በምን ብሎክቼን ሲስተም ነው? በሲሊንክ ቼን በሚባለው ብሎክቼን ሲስተም ነው ትራንዛክሽን የሚደረገው ማለት ነው። እንግዲህ ኮርቢት አሁን ላይ ስትሪም ማድረግ ይቻላል፣ ስቴክ ማድረግ ይቻላል። ስትሪም ሚንስ ኮንቲኒየስሊ ፍሎ ማለት ባንዴው የሚሄድ ማለት ባንዴው የሚያልቅ አይደለም። ጀስት ማለት ባንዴው አያልቅም። ስትሪም ልክ ጅረት ወይም ደግሞ ወንዝ ማለት ነው አይደል? ወንዝ ለምሳሌ ባንዴው አይፈስሳይ ስቴፕ ባይ ማለት ኮንቲኒየስሊ በቀን 24 ሰዓት በሳምንት 7 ቀን ምን የሚፈስ ነው ማለት በዛ መንገድ እየፈሰሰ ነው የሚገኘው። በዚህ መንገድ ማለት ክሌም ማለት ይችላልችሁ። ለምሳሌ እዚህ ጋር አሁን 35.05 እንትን ክሌም ማድረግ ይችላል። ክሌም ካደረኩት በኋላ ደግሞ ኦልሞስት መጀመሪያ 4.49 ዶላር ነበር አይደል? ክሌም ካደረኩት በኋላ 6.25 ዶላር ነው። እዚህ ውስጥ ያለ ምንድነው ማለት ክሪፕቶ ከረንሲ ነው። ጥርቅም ነው። ኮርቢትም አለበት ቢትኮይንም አለበት ምናምን ማለት እዚህ ጋር በዚህ ማስቀመጥ እንችላለን። የዚህ ካምፓኒ ፕሮዳክቶች አሉ። ፕላኔት ኤክስ፣ ማይንዶ፣ ሜታቨርስ፣ ትራቨሊያ፣ አትግራ ክሪፕቶ በደንብ ሌላ ቀን በደንብ እናወራቸዋለን ማለት ነው። ስፔሻሊ ግን የዚህን ካምፓኒ ክሪፕቶ ከረንሲ ይዘናል። ይሄን ነገር ደግሞ ምናልባት እኛ ያዝነው ነገር ልክ እንደሆነ ቅድም ባወራና ልክ ሶላና 2020 ላይ የነበረበት አለ አሁን ያለበት አለ። ኮርቢትም አሁን ያለበት አለ። ፎር ዘ ፊቸር የዛሬ 5 ዓመት የዛሬ 6 ዓመት የሚያክል ደሳል። በዚህ ነገር እርግጠኛ ሆነን ከቀጠልን ደግሞ ታዲያ እንዴት ነው ገንዘብ ሚካናረግም ወይ ለሰዎች ሳንሰጥም ወይ ድል ማለት ለሰዎች ስለምን ነው ማንሰጠው? በዚህ ልክ ተረድተ ነው ስፔሻሊ ቅድም የነገርኳቸው ሪፈራል ክለብ ኮምፒቲሽን በትክክል ነው የምትሰሩት አይደል? እኔም ፐርሰናሊ ማለት ነው። ስለዚህ እንደዚህ ከሆነ ደግሞ ኃይል ለምንድን ነው ሌሎች ማንሰጣቸው? አሁን እኮ ባይዘ ሪፈራል በመስራት እንኳን በትንሹ 60 ምናምን ሺህ ሜክ ማድረግ ይቻላል ማለት 7500 ኮርቢት በመያዝ እስከ 100 ስንት 60 ምናምን ሺህ ሜክ ማድረግ ይቻላል። በአሁኑ እንኳን በሚኒመም ፕራይሱ በላውንቺንግ ፕራይሱ ማለት ነው። ሶስቱን ካመንበት ኃይል ለምንድን ነው ሪከመንድ ማናደርገው ለሰዎች ማንሰጠው? ስኪልን ተጠቅመን ሁሌ ትሬኒንግ እንወስዳለን። ያንን ትሬኒንግ ተጠቅመን ለምን ነው ማንሰጠው? እሱን በሰጠን ቁጥር እነዚህ ቦነስ ሲስተሞች አሉ። ዳይሬክት ሴልስ ቦነስ አለ። አንድ ፕሮዳክት ብቻ ስናስጠቅም የሚከፈለን ክፍያ ማለት ነው። ፓወር ኦፍ ፋይቭ አለ። ካልቸር ማድረግ የሚጠበቅ ባይዘይ እንደው እኔ ፐርሰናሊ ይሁን እንደው እንደ ካልቸር ማድረግ ያለብን ይችል ነገር ነው። ፓወር ኦፍ ፋይቭ ኔቨር ማለት አለብን። አንድ ሰው እዚህ ቢዝነስ ላይ ሲጀምር ፓወር ኦፍ ፋይቭ ማሳካት አለበት። ፓወር ኦፍ ፋይቭ አሳካ ማለት አንደኛ ምን የተደረገ ነው? 5 ሲባዛ በ5 ፓኬጅ እየተሸጠ ነው ማለት 5 ፓኬጅ ይሸጣል። ምን ሊሆን ይችላል? እርዝ ሊሆን ይችላል፣ ኤር ቱ ዋተር ሊሆን ይችላል፣ ወተር ቱ ፋየር ሊሆን ይችላል። ሆዴባል ለምሳሌ በትንሹ እርዝ ቱ ኤር እንኳን ቢሸጥ 5 ሲባዛ በ5 ሲሆን 27.5 ኪሎ ሜክ እየተደረገ ነው። ምን ላይ ቲም ወርክ በቲም ማለት ነው። ሲቀጥል ደግሞ እሱ በጀመረ በ19ኛ ቀኑ የጀመረበትን ኢኒሻል ካፒታል ማግኘት ነው። ሉክ ለምሳሌ ከረንትሊ ልክ እንደው ቲማችን ባዶ እንደሆነ እናስብና ምንም ሰው የለም ብለን እናስብና እንግዲህ ዛሬ ጀስት በዚህ በሚቀጥለው 2 ሳምንት ውስጥ 2 ሳይን አፕ ያስፈልገኛል ብዬ ቅድዬ 2 ሳይን አፕ ቢኖርኝና እነዛ ሌፍት ራይት አድርጌ እነዛ ፓወር ኦፍ ፋይቭ እንዲያሳኩ ባግዛቸው 12 መጣ ማለት 12 ሲባል 5 ዩሮ ኦልሞስት 60 ምናምን ዩሮ። አሁንም ይቀጥላል አሁንም አላቆም። እነዛ 10 ሰዎች ቢያሳኩ 10 ሲባዛ በ5 ፓኬጅ 50 ፓኬጅ 50 ሲባዛ በ5.5 ዩሮ 205 ዩሮ ሉክ በአንድ ወር ውስጥ ያክል ገንዘብ ኔክስ ሊደረግ እንደሚችል በዚህ ልክ እንቀጥል። ለምን ሲዋን ቦነስ ማለት የራሳችን ሌፍት ኤንድ ራይት ቲም ያለን ቲማችን ውስጥ አንድ ፓኬጅ በተሸጠ ቁጥር ኮምፐንሴት እንደሚሸጠው ፓኬጅ እና አንዳታችን ፓኬጅ መጠን ማለት ነው። ስለዚህ እዚህ ጋር እንግዲህ ይሄንን ዘ ፓወር ኦፍ ፋይቭ ካልቸር አድርገን ብንሰራ
በሲ1 ቦነስ በ2 ሳምንት በ3 ሳምንት ውስጥ ጀስት ዊዝድሮው ማናደርግበት ምንም ማለት ነው። ከየተነስተን ነው እንግዲህ በሚኒመሙ ከ11 ዶላር ተነስቶ እስከ 80 ሚሊዮን ዶላር ሜክ ማድረግ የማንችለው ማለት ነው። ሌላው ማቺንግ ቦነስ ነው። ማቺንግ ቦነስ ማለት ደግሞ የዝምድና ቦነስ፣ ሊደርሺፕ ቦነስ፣ ሰዎች ስትናገራቸው የሚከፈለን ቦነስ ነው። 10% ስቶክ ዛት ማለት ነው። ራሱን ቻለ ኳሊፊኬሽን አለው። በዛ መሰረት እስከ 240 ሚሊዮን ዩሮ ይከፈላል ማለት ነው። ሬዚዱዋል ወራዊ ክፍያ ነው። ቤዝዶን ሲዋን ቦነስ የሚሰጡ እነዚህ ራንኮች አሉ። እነዚህ ራንኮች ባሳደግናቸው ቁጥር አንደኛ ዳይሊ እያገኘን ያለው ሲዋን ቦነስ እያደገ ነው ማለት ነው። ሁለተኛ ደግሞ ወራዊ ክፍያውን በዛው እያደገ ነው ማለት ነው። ሶ ከትንድር አንስቶ እስከ አምባሳደር ድረስ እየከፈለ ሳስብ ሄደ። እዚህ ጋር ፈጠን እያልኩ ነው፣ ይቅርታ። እንግዲህ እንዴት ነው የምንጀምረው? እናውቀዋለን። ጆይን አድርገናል። እዚህ ጋር ያለን ሁላችንም ሰዎች ማለት ነው ጆይን አድርገናል በሪፈራል ሊንክ አማካኝነት። ከዛ አፍሌት መሆን ወስነናል። አፍሌት ማለት ጀስት ፓኬጅ ገዝቶ ወደፊት ለመቀየር ለመለወጥና ለመስጠት ኢንተርፕራይዝ ለመሆን መወሰን ማለት ነው። ጌት ሪዋርድ ስንጀምር ያገኘነው አለ፣ እየተራስን ደግሞ እናገኛቸው ነገሮች አሉ። እነሱ ሁሉ ነገር ማግኘት መቻል አለብን። ኢቨንቶችን በደንብ ፕሮሞት ማድረግ፣ በደንብ መጠቀም። ከካምፓኒ የሚዘጋጁ ኢቨንቶች ካሉ እኛም እዚህ ጋር ኢትዮጵያ ውስጥ የሚዘጋጁ ኢቨንቶች ካሉ እነሱንም መሰረት አድርገን በእነሱ ነገሮች በትክክል ፓርቲሲፔት እያደረግ የምንፈልጋቸውን ነገሮች ማግኘት እንችላለን ማለት ነው። አጠቃላይ ጀስት ዌልካም ቱ ዋን ፋሚሊ ነው። እንኳን ደህና መጣችሁ ማለት ፈልጋለሁ። ሁላችንም እዚህ ውስጥ ያለን ሰዎች እዚህ ካምፓኒ ላይ አክቲቪቲ ፓርቲሲፔት እያደረግን ያሉ ሰዎች ስለሆን ኦልሞስት እንደው ስፔሻል መጀመሪያ አካባቢ ጠለቅ ብዬ ለማውራት ሞክሬያለሁ ብዬ አስባለሁ። አሁን ያወራንበት ነገር ሪል የሆነ ሰዎች እየተጠቀሙበት ሰዎች እየተለወጡበት ያለ ብዙ ያልገባን ማለት ነው። እነዚህ ያወራንባቸው ኤንኤፍቲ፣ ብሎክቼን፣ ዌብ3 አጠቃላይ እዚህ ካምፓኒ ውስጥ ያሉት ነገሮች ሪል የሚጠቅሙ ነገሮች ናቸውና በእነዚህ ነገሮች ደግሞ እርግጠኛ ከሆን ካምን አንደርስታንድ ካደረግናቸው ለሰዎች የማንሰጥበት ገንዘብ ሜክ ማድረግ ማንችልበት ትልቅ ኔትወርክ ገንብተን ጀስት ራሳችን በቃ ባይዘው እሱን ደግሞ ለመስራት በኖርማል ሆነን አይደለም። ጀስት ሲሞቀን ብቻ ሌትስ ጎ ማለት አይደለም አይደል? ጀስት በረደንም ሞቀንም ብዙ እኮ የበረደን ነገር አለ። ብዙ ነገር አለብን እኮ አይደል? ብዙ ውጣ ወረድ ብዙ ቻሌንጅ እኮ አለብን አይደል? ያንን ቻሌንጅ ያንን ውጣ ወረድ ኦቨርካም ለማድረግ ዛሬ ሙተን መስራት አለብን። ባይዘው አንዳንዴ ለነገ እያልን ቁጥር ነገ ሰራዋለሁ፣ ነገ እንዲያደርጋለሁ፣ ነገ ለከሌ ሰጠዋለሁ፣ ነገ ከሌና አግዘዋለሁ፣ በቃ እኔ እኮ አለብኝ፣ እኔ እኮ እንደዚህ በቃ እናትና አባቴ እንደዚህ መቀየር አለብኝ እያል በሄድን ቁጥር ምናልባት እኔና እናንተ ማገዝ መርዳት የምንፈልጋቸውን ሰዎች ደግሞ ምናጣበት ሳንቀየራቸው ሳንለውጣቸው የተሻለ ደረጃ ላይ ሳናደርሳቸው እኔ እንግዲህ እኔ ጋር የተፈጠረውን ነገር ኦልሞስት ሁላችሁ ታውቃላችሁ አይደለ? ምን ያክል